ሚስቲቱ ለራሷ ባል ይኑራት ነው የሚለው ወገኖቼ። ይሄ ለምን የተጠቀሰ ይመስላችኋል? ትዳር የምንመሰርተው እጮኛ የምንይዘው ቤተሰብ የምናፈራው በዋናነት ዓላማው በንጽህና ለመኖር ነው ወገኖቼ። በርኩሰት እንዳንወድቅ፣ በዝሙት ወቅተን ከእግዚአብሔር መንግሥት እንዳንወጣ፣ ምድሪቱን በሚያረክስ የጉልምትና ሕይወት እንዳንመላለስ ቀዳሚውን ስፍራ የሚይዘው ንጽህናን መጠበቅ ነው ወገኖቼ። ወጣቶች ለምንድን ነው ማገባው ብላችሁ ስታስቡ ንጹህ እንድትሆኑ ብቻ ነው። ለምን መሰላችሁ? ስለ ዝሙት ጠንቅ የሚለውን ቃል እንዳትረሱ ወዳጄ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ እጮኛ ትኑረው ያለው እንዳይመስል ሚስት ነው የሚለው። ምግብና መጠጥ እበላለሁ፣ ተፈጥሯዊ የሰውነት መነሳሳት ይገጥመኛል። ታዲያ ምን ላድርግ ካልክ የእግዚአብሔር ቃል ሚስት ትኑርህ ነው የሚለው። ገርል ፍሬንድ ትኑርህ አይደለም የሚለው። ምክንያቱም ከገርል ፍሬንድ ጋር የሚወጣቱ አይደለም። እጮኛ ይኑራችሁ አይደለም የሚለው፣ ባል ይኑራችሁ ነው የሚለው። እህቶቼ የእግዚአብሔርን ቃል ስሙ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት። ምን ማለት መሰላችሁ? ከሚስት ውጭ አይፈጸምም፣ ከባል ውጭም አይፈጸምም፣ በእጮኝነትም አይፈጸምም፣ በቦይፍሬንድ እና በገርል ፍሬንድነትም አይፈጸምም። እና በምንድን ነው ትክክለኛው ስርዓት የሚሆነው? በባልና በሚስት መካከል ነው። ምመና ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ቤተሰብ የምንመሰርተው? ስለ ዝሙት ጠንቅ ድህነታችንን እንድንፈጽም፣ በንጽህና እንድንኖር፣ በጽድቅ ሕይወት እንድንመላለስ፣ በረከሰ ሕይወት ውስጥ እንዳንኖር ዓላማው ይሄ ነው። ምን ለማድረግ? ንጽህናን ለመጠበቅ። ቤተሰብ ምስረታ እድሜን ለማምለጥ የሚደረግ ውጭ አይደለም ጎበዝ፣ ንጹህ ለመሆን የሚደረግ ሕይወት ነው ወገኖች። እህቴ ሆይ ጓደኞችሽ እጮኛ ስለያዙ ብቻ እኔም እጮኛ ለያዝ እንዳትይ። ንጹህ ለመሆን ነው እጮኛ የምትይዥው። ወንድሜ ሆይ ወላጆች ስለጨቀጨቁ ወደዚህ ሕይወት እንድትገባ የእግዚአብሔር ቃል አያዝም። ንጹህ እንድትሆን ጭቅጨቃ በዛብኝ፣ ጓደኞች ሁሉ ወደዚህ ሕይወት ገቡ። ለምንድን ነው ማገባው? ንጹህ እንድትሆኝ ሙጦር እንገታበት ዘንድ የተሰጠን ጸጋ ጋብቻ ነው። አንድ ሊቅ እንዲህ ይላል፣ የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው ይላል። ምዕመናን እንደ መነኮሳት ትጋ ሌሊት የለንም። እንደ ባህታውያን መንኖ ጥሪት የለንም። እንደ ገዳማውያን ጠጋ ለኪዳን መሸለ ቁርባን ውርጩን ሐሩሩን ታግሰን የመኖር አቅም የመጋደል ጉልበት የለንም። ታዲያ ጽድቅን እንዴት እንፈጽም? አግብተህ ነዋ። የምንኩስናን ሕይወት መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው። ጽድቅን ከፈለክ አግባ። መንደር ለመንደር አትዙር፣ አግባ። የእግዚአብሔር ቃል ያለውን ስሙ ወገኖቼ። ብዙ ልጅ ስለ መውለድ ለራሱ ሚስት ትኑረው ያለ ይመስላል። ደግሞ አለው ልጅ ስለ መውለድ ለራሱ ሚስት ትኑረው አላለም። ይልቅስ ምንድን ነው ያለው? ስለ ዝሙት ጠንቅ። ይሄ ምን ማለት ነው? ልጅ መውለድ ዋና ዓላማው አይደለም። ልጅ ስለ መውለድ ለራሱ ሚስት፣ ይሄ ጸጋ ነው።
ለማነሳሳት ወይም እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን እኮ አይደለም ወገኖቼ። እና ምንድን ነው የሚለው ካላችሁ ሰይጣን እንዳይፈትናችሁ አግቡ ነው የሚለው። በምታዩት በምትሰሙት በምኞት ሀሳብ ተቃጥላችሁ ሰይጣን እንዳይፈትናችሁ ከፈለጋችሁ አግቡ ነው የሚለው። ይህ ሰውዬ አግቡ የሚለው ባል ዝም ብሎ ከጓሮ የሚሸመጠጥ መስሎታል እንዳትሉኝ አደራችሁ። በኋላ እሱን መንገዱን እነጋገራለን ጊዜ ካለ። እየሰማችሁ ነው። ሰይጣን እንዳይፈትናችሁ ምን በሉ። ሰይጣን ይጎነትለኛል፣ አግባ። መብል መጠጥ መነሳሳትን ይፈጥርብኛል፣ አግባ። እግዚአብሔር በሰጠው የጽድቅ መንገድ ኑሪያ። ሰይጣን እንዳይፈትናችሁ የተወደዳችሁ ክርስቲያኖች፣ ብዙ ልጆችን መውለድ ብትፈልጉ አግቡ እንዳላላስተውሉ እና ምንድን ነው የሚለው? ራሳችሁን መግዛት ካልቻላችሁ ግን አግቡ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 9 ራሳችሁን መግዛት ካልቻላችሁ አግቡ። ራስን መግዛት አልቻልክም? የእግዚአብሔር ሞት ትፈልጋለህ? ጽድቅን እየፈጸምሽ መኖር ትፈልጋለሽ? የስም ክርስቲያን ሳይሆን እውነተኛ ሕይወትን ትፈልጋለህ? አግባ። ራሴን መግዛት አልቻልኩም፣ አግባ። ከሚስት ጋር ፈጽመዋ፣ ከባልሽ ጋር ፈጽሚዋ። ልብ በሉ፣ ጽድቅን ለመፈጸም ነው ዓላማው። ድህነትን ፍጹም ለማድረግ ነው ዓላማው። ከዝሙት ርቀት፣ ከመርገም መውጣት፣ ከርኩሰት መትረፍ ነው ዓላማው። ራሴን አልገዛው፣ አግባ። ራሳቸውን መግዛት ባይችሉ ግን ያግቡ። ሰይጣን እንዳይፈትናቸው ያግቡ እንጂ እድሜ ስላመለጠ ሰዎች ሁሉ ወደዚህ ህይወቱ ስለገቡ ቤተሰብ ስለጨቀጨቀ ብቸኛ ስለሆነ እውነትም ተወዳጅነትን ለማረጋገጥ ጥልቅ የሚባልበት ህይወት አይደለም። ጽድቅን ለመፈጸም የሚፈልጉ ክርስቲያኖች በዚህ ህይወት ውስጥ ይኖራሉ። አንድ የፈረንጅ ጥቅስም ልጥቀስ። አንድ ፈረንጃዊ ሊቅ እንዲህ ብሏል፣ the goal of marriage የጋብቻ ግብ የጋብቻ ዓላማ ይላል። the goal of marriage is not happiness ደስታ መፍጠር አይደለም ዋና ዓላማው። the goal of marriage is not happiness it is holiness ይላል። መቀደስ ነው ይላል። ወንድሜ ሆይ መቀደስ ከፈለግ ችክን በልና አንድ ሚስት ብቻ ነው። ደስታ የለው፣ ምርጥ ደስታ አለው በውስጡ። ዓላማው ግን መቀደስ ነው ዋና ዓላማ። ደስታ አላገኝም፣ ፍጹም ደስታ፣ ፍጹም እርካታ፣ ፍጹም ሰላም ታገኛለህ። የመጀመሪያው ቅድሚያው ግን the goal of marriage is not happiness it is holiness መቀደስ። እንግዲያው እግዚአብሔር ከኛ የሚፈልገው ምን ይመስላችኋል? መቀደስ እኮ ነው የሚፈልገው። ጌታ የሚወድ ሁሉ ይቀደሱ ይላል እግዚአብሔር ቃል። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እዚህ የተሰበሰብነው ሁላችን እግዚአብሔርን ማየት እንደምንፈልግ አውቃለሁ። እግዚአብሔርን ማየት ከፈለጋችሁ ተቀደሱ ነው የሚለው እግዚአብሔር ቃል። ተቀደሱ። ቅድስና ከምን ይጀምር? ከዚህ ነው የሚጀምረው። እናንተ የደሴ ከተማ ወጣቶች በዝሙት ተይዛችሁ ከቅድስና እንዳትወድቁ፣ በርኩሰት እንዳትጠየቁ፣ በጊዜያዊ ተፈጥሯዊ መነሳሳቶች እግዚአብሔር እንዳታሳዝኑ ክርስቲያኖች ሆይ ተቀደሱ። መቀደስ ዓላማው እሱ ነው። በቃ መጨከን አለብን ወጣቶች። እስከ መቼ ክርስቶስን እያሳዘንን፣ እስከ መቼ ዲያብሎስን እያስደሰትን እንኖራለን? እስከ መቼ በተቀደሰው ሰውነታችን ኃጢአት እየሰራ እግዚአብሔርን እያራቅን የመንፈስ ቅዱስን ቤት እያረከስን እስከ መቼ ዲያብሎስን እያስፈነጠዝን እንኖራለን? ወጣቶች
በቃ ኦርቶዶክሳዊ ከሆንክ ጨክን። ዓላማው ይሄ ነው። አንዳንድ ጊዜ ዓላማ ያልሆኑ ግን እንደ ዓላማ የምናስባቸው ነገሮች አሉ። እነዚህ በጣም ያሰናክላሉ። እነዚህም ደግሞ አስከትዬ ላድር በሞቴ ስሙ በጣም ይጠቅመናል ሁላችን። አሁንም ከራሴ አልነሳም፣ የራሴንም ማብራሪያ አልሰጥም። ሊቁ ቅዱስ ዮሐንስ አፈወርቅ የጠቀሳትን ግን ጥቂት ነጥቦችን ልጥቀስላችሁ። ብዙዎች ትዳራቸውን የሚያፈርሱ፣ ብዙዎች ቤተሰባቸውን የሚበትኑት፣ ብዙዎች ልጆቻቸውን ጎዳና ላይ የሚጥሉት፣ ብዙዎች ጀምረው የማይጨርሱት ለምን ይመስላችኋል? የእናንተን ከተማ አላውቅም። እኔ በምኖርባት አዲስ አበባ እንዲህ አይነት ቤተሰቦች እናያለን። ምን አይነት የተተዉ ልጆች፣ ስሙ ልጆች፣ ቤንዚል የሚስሙ ልጆች፣ ከቀን ቀን ቤንዚል እየሳቡ ሰውነታቸው የሚሳሳ ልጆች፣ ልጆች ውጭ የሚመታቸው ሀሩር የሚፈራረቅባቸው ልጆች ማለት አንድ ጥናት ምን ይላል? 56% ጥቂት ቆየት ብሏል ካነበብኩት አዲስ አበባ ጎዳናዎች ላይ ያሉ ህፃናት 56% ከተፋቱ ባለትዳሮች የተገኙ ናቸው ይላል። አያችሁ፣ ቤተሰብ በቅጡ ባልተዳደረ ቁጥር ጎዳናውን በጎዳና ልጆች ነው የሞላ ነው። የተወደዳችሁ ኦርቶዶክሳውያን ብዙ ህፃናት ጎዳና ላይ የሚወጡት በሌለ ሚስ ካራምባ ገንዘቡን መያዝ የማይችል ምስኪን ባል፣ ጤናውን የጎዳ ባል፣ በሱስ የተያዘ ባል፣ ተስፋ የቆረጠ ባል ከምን የመጣ ይመስላችኋል? የተጎሳቆሉ ባለትዳሮች ከምን ይመጣሉ? ዓላማቸውን ከሳቱ ጋብቻዎች፣ የኃጢአት ብዛት ከምን የመጣ ይመስላችኋል? ይህ ሲሆኑ ይህ ጭፈራ ቤቱ፣ ይሄ መጠጡ፣ ይሄ ርኩሰቱ፣ ይሄ ተጨማሪ ማግባቱ፣ የኃጢአት ግንኙነቱ ለምን የበረታና የደረጃ ይመስላችኋል? ኦርቶዶክሳውያን ያኛው የትዳር ዓላማ እኮ ስለሳቱ እኮ ነው ብዙ የኃጢአት ግንኙነቶች የበዙት። ዓላማውን ስለሚስት እየተዋወቁ ይሸዋወዳሉ። ምንም አይመስለው። አያችሁ፣ በርካታ የኃጢአት ግንኙነቶች በምድራችን ላይ ዓላማውን ስለሳቱ፣ የተጎሳቆሉ ባለትዳሮች ዓላማቸውን ስለሳቱ፣ ጧሪ ቀባሪ የሌላቸው ወላጆች ዓላማውን ስለሳተ ነው። ማስተካከል ከፈለጋችሁ ከራሳችን ጀምር። ይህን ሰምተን አጨብጭበን እንደ ሴሬሞኒ ተደማምቀን የምንሄድ አይደለም። የጉባኤ ዓላማ ለውጥ ነው፣ እንድንለወጥ ነው ሁላችን። ዓላማ የሚመስሉ ዓላማ ግን ያልሆኑ ነገሮችን ጥቂት ማብራሪያ ልስጣችሁ። ቅዱስ ዮሐንስ አፈወርቅ ላንብብና እየሰማችሁኝ ነው? የባከነ ጊዜ ነው ያለን ወገኖቼ። ዓለም ኦርቶዶክሳዊነትን ለማጥቃት በተለያየ ፍጥነት ይሮጣል። እኛ እንቀላፍተናል። እድል ከተገኘ ደግሞ እግዚአብሔርን መስማት ይገባል። ሁሉም ያልፋል። እቤት የምታስቀምጡትም ጥቂት ጊዜ ነው፣ ያልፋል። ትናንት እንዳልኳችሁ አጭር ነው፣ ረጅም አይደለም፣ ያልፋል። እንዴት እየኖርን እንደሆነ ታውቁታላችሁ። እግዚአብሔርን የምር ብናምነውና ብናመልከው ንጹህ ብንሆን ነው የሚሻለው። መፍትሄ ውስጥ ነው ያለው። ይቅርታ ሁላችሁንም ማለት አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ዓላማ ስላልሆኑ ነገሮች ሲናገር እንዲህ ይላል። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ሁሉ ነገሮች ዋና አይደሉምና ይላል። ወጣቶች እስኪ ልብ ብላችሁ ስሙ። የትዳር አጋር ስትመርጡ ወይም ቤተሰብ ስትመሰረቱ የሚያስፈልጉ ግን ዋና ያልሆኑ ነገሮች እነዚህ ያታልላሉ። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የቀየውንም ታላቅነት አትፈልጉ። እናስ እነዚህ ሁሉ ነገሮች ዋና አይደሉምና። ታዲያ ምን እንፈልግ? ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ፣ ፈሪሃ እግዚአብሔርን፣ መልካምነትንና ደግነትን ነው ይላል። ልድገመው፣
ገንዘብን አትሹ። የወላጆችን ባለጠግነት አትመልከቱ። የቀየውንም ታላቅነት አትፈልጉ። እነዚህ ሁሉ ነገሮች ያስፈልጋሉ፣ ዋና ነገሮች ግን አይደሉም። ታዲያ ምን እንፈልግ ካላችሁ ኦርቶዶክሳውያን፣ ንጽሐ ነፍስን ፈልጉ፣ እግዚአብሔርን መፍራትን ፈልጉ፣ መልካምነትን ፈልጉ፣ ደግነትን ፈልጉ ይላል። አንቺ ቆንጆ ሆይ፣ አንተ ጎበዝ ሆይ፣ ከትዳር አጋርህ ገንዘብን አትፈልግ። እናስ ባለጠጋውን እግዚአብሔርን ይልቅ ፈልገው። የምድርን ባለጠግነት ገንዘብን አይደለም። ገንዘብ ያስፈልጋል። ከገንዘብ በላይ ግን እግዚአብሔር አለ ወይ በአንቺ ሆይ? ከክርስቶስ ጋር ያዋህደኛል፣ መንግሥተ ሰማያት ያስገባኛል፣ ሰማያዊ ዜጋ ያደርገኛል፣ ቢሰጥ የማያልቅበት የማይጎልበት የባለጸጋው የእግዚአብሔር ልጅ ያደርገኛል ወይ በይ። ገንዘብ አለ ወይ አትበይ። አንተም እንደዚሁ ከትዳር አጋርህ ገንዘብን ፈልገህ ከምትገባ ምድር ተከፍታ ብትውጥ ይቀላል ይላል ዮሐንስ አፈወርቅ። ብዙ ከትዳር አጋራቸው ገንዘብን በመፈለጋቸው ምክንያት ክርስቶስን አተውታል፣ መንግሥተ ሰማያትን አተዋታል። ምዕመና ገንዘብን አትሹ። ገንዘብ አላቂ ነው። ገንዘብ አላፊ ነው። ገንዘብ የዚህ ዓለም መገበያያ ብቻ ነው። ገንዘብ ቀሪ ነው። ገንዘብ ጠፊ ነው። ለምን መሰላችሁ? ዓላማ የምናደርገው ገንዘብ ይገባል፣ ይወጣል፣ በቃ ይገኛል፣ ይታጣል፣ በቃ ይተረፋል፣ ይከሰራል፣ በቃ ይሞላል፣ ይጎላል፣ በቃ። ገንዘብ ፈልገሽ የገባሽ እንደሆነ ገንዘብ ያጣቀዝተሽ እንደምትሄጂ አታውቂም። ገንዘብ ፈልገሽ የገባሽ ከሆነ ሌላ ብርቱ ገንዘብ ያለው ኦፈር ያደረግሽ ቢጠይቅሽ ትሄጂ የለ። ገንዘብ ፈልገህ ገብተህ ገንዘቡ የታጣቀን ጀርባን ልትሰጣት አይደል? አየህ፣ ገንዘብ ዓላማ አይደረግም። አንዳንዶች ገንዘብን ማዕከል አድርገው ሃይማኖታቸውን እንኳን እንደሚቀይሩ እናውቃለን። ምን ያደርጋል? ጥቂት ጊዜ ለምለም አድርጎ ቢያኖርሽ ለምለም ብትሆኝ አንድ ሰሞን ነው። ገንዘብ እንደሆነ ቀሪ ነው። በገንዘብ ክርስቶስ አይለወጥም። በገንዘብ መንግሥተ ሰማያት አይቀየርም። ገንዘብ ማዕከል አይደረግም። ከሀብት ሁሉ ሀብት ሃይማኖት ነው። ከንብረት በላይ ንብረት ቅድስና ነው። ለዚህ ነው የነፍስን ንጽሕና ፈልግ፣ የነፍስን ባለጠግነት ፈልጊ። ባለጸጋ ማን እንደሆነ ታውቂያለሽ? ሃይማኖት ያለው ነው ባለጸጋ። ልትታለሉ ትችላላችሁ እህቶቼ። G+ ምንድስት ውስጥ ከሚያኖርሽ በላይ መንግሥተ ሰማያት የሚያስገባሽን አትፈልጊ። አንዳንድ እህቶቻው ምን አላቸው? እነዚህ ክርስቲያኖች አይነግዱ፣ አይወጡ፣ አይወርዱ። ለጊዜው ሽር ብትል ልትሄጂ ትችያለሽ። ኋላ መንግሥተ ሰማያትን ብታጭ ይሻልሻል። ባለጸጋ ማነው ካልሽ ሃይማኖት እንዲህ እንደሚል አስታውሳችሁ በሞቴ መቸገሬን አውቃለሁ፣ ነገር ግን ባለጸጋ ነው ይላል። ችግረኛ ልንሆን እንችላለን፣ ግንስ ባለጸጎች ነው። ተረት አይደለም ይሄ። የእግዚአብሔር ቃል ነው የሚለው ቅዱስ ዮሐንስ ራእይ በመልእክቱ ምዕራፍ 2 ቁጥር 9 ላይ ሁለተኛ ሄሬኔዎስ የሚባለው ፖሊካርፐስን መቸገርህን አውቃለሁ፣ ድሃ መሆንህን አውቃለሁ፣ ንብረት እንደሌለህ አውቃለሁ፣ ቤት እንደሌለህ አውቃለሁ፣ ንብረት እንደተወሰደብህ አውቃለሁ፣ መጠጊያ እንደሌለህ አውቃለሁ፣ የምታጌጥበት ሀብል እንደሌለህ አውቃለሁ፣ የምትነግደው ንግድ እንደሌለህ አውቃለሁ፣ ግን ስሜን ይዘሃልና ባለጠጋ ነህ ይላል። ክርስቶስን ከሚያቀርብልሽ ወንድ በላይ ሃይማኖተኛ እኮ እሱ ነው። አሁን ምርጫው ሁለት ነው። ወይ ክርስቶስ ባለጸጋውን መምረጥ፣ ወይ ደግሞ የምድርን ባለጠግነት መፍቀድ ብቻ። ገንዘብን አትሹ።
ባለጸጋ ነበረ። ባለጸግነትን እየነቀፍኩ አይደለም። በባለጸግነት ውስጥ ያለች ዝሙትን ግን ያችንም መፈለግን እሱን ነው እያወገዝን ያለው። እንዴ ገንዘብ በጨመረ ቁጥር ሚስት የሚጨምሩ ያሉ ይህን አታውቂም አንቺ? ስቀሽ ገብተሽ አልቅሰሽ መውጣት ትፈልጊያለሽ። ይልቅስ ንጽሐ ነፍስ አለው ወይ? በሃይማኖቱ ባለጸጋ ነው ወይ? መንግሥተ ሰማያት ታስገባኛለች ወይ? የጽድቅን ሕይወት ታወርሰኛለች ወይ? እሱ ነው ጥያቄው። የነፍስን ባለጠግነት ተመልከቺ። እንዴ የጓዳና የሳሎን ሚስት ያላቸው ሰዎች አታውቅም? ቶይ ለቅሶ ቤት ሲሄዱና ሰርግ ቤት ሲሄዱ የሚቀያይሯቸው ሚስቶች ያሏቸው እናውቃለን። ሸሚዝ እንደሚቀይሩ የመኪና ጎማቸው ሲተነፍስ እንደሚለውጡ ጥቂት ጊዜ ቆይተው እንደተነፈሰች ጥለው የሚሄዱ አሉ። እግዚአብሔርን የሚፈራ ከሆነስ ያከብርሻል፣ ይወድሻል፣ መስዋዕት ይሆንልሻል። ከሳች፣ ጠቆረች፣ መከረች ብሎ አይተውሽም። ምክንያቱም እሱ ክርስቶሳዊ ነው። ንጽሐ ነፍስ አለው። ነፍሱ ንጹሕ ናት። የመንግሥተ ሰማያት ሰው ነው። አንቺ ሴት ሆይ እውነት ነው የምንናገረው። ገንዘብን አትሹ። ያ አዲስ አበባ ያለው ባለጸጋ የተናገረውን ሁሉ ጊዜም ትምህርት ሳስተምር እናገራለሁ። ምን አላሉ? እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ አላሉ። ምን ያደርግልሃል ፎቅ ብቻ? ሚስት የምትፈርስበት ፎቅ፣ ልጆቼ የሚፈርሱበት ፎቅ። አንተ ሕፃን ታሳድጋለህ፣ ልጅ ግን በሐሺሽ ይሟሟል። ምን ያደርግልሃል? አንተ ትገነባለህ ሕንፃ ሥላሴ፣ ልጅህ ግን በአደንዛዥ ዕፅ ይፈርስልሃል። ምን ያደርግልሃል? በልኩ አታደርገው። ገንዘብን አትሹ። ገንዘብን ያስፈልጋል አያስፈልግም እያልኩ አይደለም። ግንስ ዋና ነገር አይደለም እህቶቼ። ዋና ነገር አድርጋችሁ የልጅነት እጮኛችሁን አትተዉ። ዋና ነገር አድርጋችሁ በሃይማኖት የማይመስላችሁን አታግሩ። መንግሥተ ሰማያት ይዞች ሌላ ይቻል እዚህ የሚሰጥሽ እርግጠኛ ነኝ የብሎኬት ድርድር ቤት ነው የሚያቀርብልሽ። ያ ሃይማኖተኛ እስካልሽኝ ግን የብርሃን ከተማ ነው የሚያወርስሽ። ለጽድቅ ነው የሚያመጣሽ። ቅጥሯና አጥሯ ኢያስጲድ የሚባል ማዕድን የሆነላት ከተማ ውስጥ ነው ያስገባሽ። ከተማይቱም ወርቅ ነበረች ይላል ቅዱስ ዮሐንስ ራእይ። ወርቅ ውስጥ ነው የሚከትሽ። አሁን ወርቅ ላልሰጥሽ እችላለሁ፣ ኋላ ላይ ግን ወርቅ አወርስሻለሁ በቅድስናና በንጽሕና። ይሄንን ምረጪ፣ አትታለይ። ቅን የምትመስል መንገድ አላት፣ ፍጻሜዋ ግን የሞት መንገድ ነው ይላሉ። እየመጡ በጣም ትንናሽ ወጥሽ ፈልገው ጸጉርሽ ወርዶ ይጠቀለላል እንደ ዘንዶ እያሉ ትልዩሽ ይችላሉ። ግን ውሸት ነው። ንጽሐ ነፍስ እግዚአብሔርን መፍራት መልካምነትንና ደግነትን ተመልከቱ። የወላጆችንም ባለጠግነት አትመልከቱ ይላል። አንተ ሆይ ከጀርባዋ ያሉ ወላጆቿን ምን አሳየ? የእሷን ንጽሐ ነፍስ አትመለከት። እግዚአብሔርን መፍራቷን አትፈልግም። ልባምነቷን አትፈልግም። መልካምነቷን አትፈልግም። የነፍስ ባለጠግነቷን አትፈልግም። ይልቅስ ባለጸጋ ወላጅ የሆነው እግዚአብሔርን አታይ። አንዳንዶች የብረት አጥር የሆነ ባል አመጣለን። እንኳን የብረት አጥር ሊሆን የሳጥር አጥር እንኳን ሳይሆን ስንት መከራ በልተዋል። ለምንድን ነው ወላጆቿን የምታየው? እግዚአብሔርን መፍራቷ፣ በጎ አምልኮቷ፣ ጨዋነቷ፣ የታረመች መሆኗ፣ ጭምትነቷ፣ አማኝነቷ፣ ቅዳሴ መውደዷ፣ ቁርባን መልመዷ፣ እሱን ውደደው። የወላጆችንም ባለጠግነት አትመልከቱ። የቀየውንም ታላቅነት አትፈልጉ ይላል። በዚህ ዘመን አንድ ክፉ ነገር አድሮብናል ነበር፣ አታስታውሱ? ክርስቲያናዊ ትሁን እንጂ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ትወለድ እንጂ የየትኛውን ቋንቋ
ተናጋሪ ትሁን አንተ። ሰፈሯ፣ መንደሯ፣ ብሔሯ፣ ቋንቋውን ስታስተካክሉ ከየት ሰፈር እንደሆነ ሳይሆን ከክርስቶስ ሀገር መሆኗን ተመልከተው እንጂ። ወዳጄ ሆይ ቤተሰብን የሚመሰርተው ትዳርን የሚመሰርተው ሰፈር ሳይሆን ፍቅር ነው። ቋንቋ ሳይሆን እግዚአብሔር ነው። እንንገራችሁ እንግዲህ ብዙዎች በዚህ ዘመን ስለ ቋንቋቸው ሲሉ፣ ስለ ብሔራቸው ሲሉ፣ ስለ ሰፈራቸው ሲሉ ሚስታቸውን ትተው ባላቸውን ትተው የፈቱ ስንቶች ናቸው? ያለፉት ጦርነቶች ያመጡብን ቁስሎች ስንት ናቸው? ከገሌ ጋር የተጋባችሁ ተፋቱ እየተባሉ እያለቀሱ የወጡ ሚስቶች ስንት ናቸው? ልጆቻቸውን አዝለው የተንከራተቱ ስንት ናቸው? ፖለቲካዊ ርዕዮተ ዓለም ባመጣባቸው ጦስ የተበጠሱ ትዳሮች ስንት ናቸው? እገሌን እንዳታግቢ እያሉ ተው። እናንተ ክርስቲያኖች እንዲህ ያደረጋችሁ ካላችሁ ንስሐ ግቡ።